ሰላም እንዴት አላችሁ? የተከበራችሁ የሰራዊት ስፖርት እና የዚህ ዩቲዩብ ቻናል ቤተሰብ የሆናችሁ በያላችሁበት ሰላማችሁ ይብዛ እያልኩኝ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ አድርጉ። ይህንንም ቀድማችሁ ስለምታደርጉ አመሰግናለሁ። ዛሬ 12 ሰዓት ተኩል ወሳኝ ጨዋታ ለሁለቱም ቡድኖች ማንቸስተር ሲቲ ከአርሰናል ኢትሃድ ስቴዲየም የሚጫወቱ ይሆናል። ይህንን ጨዋታ በትክክል መገመት ለቻሉት 3 ሰዎች ሽልማት አዘጋጅቻለሁኝ። ይህንን ሽልማት ለማግኘት ዩቲዩብ ቻናሌን ሰብስክራይብ ማድረግ፣ ሁለተኛ ይህንን ቪዲዮ ሼር በማድረግ፣ ሶስተኛ ደግሞ ላይክ፣ ከዛም ውጤቱን መገመት ትችላላችሁ። መስፈርቱን በትክክል ላሟላችሁ ሽልማቱም ይደርሳችኋል። አርሰናል እንግዲህ በታሪኩ 3 ጊዜ ከሜዳ ውጪ ሄደው ጨዋታዎችን በማሸነፍ ዋንጫዎችን ማረጋገጥ ችሏል። አንደኛው በ1989 እንደ አውሮፓውያን አቆጣጠር በአንፊልድ ሮድ ስቴዲየም 2-0 አሸንፈው ዋንጫውን አረጋግጧል። ሁለተኛው ደግሞ ኦልድ ትራፎርድ ስቴዲየም በመሄድ ማንቸስተር ዩናይትድን 1-0 በማሸነፍ ዋንጫውን አረጋግጧል። ሶስተኛው ደግሞ ከምንም ጊዜ ተቀናቃዩ ከለንደን ደርቢ ቶተንሃም ሆትስፐር ስቴዲየም ሄዶ 2-1 በማውጣት 2004 ኢንቪዚብል የሆነው የአርሰናል ቡድን እንግዲህ ዋንጫ እዛ ማረጋገጥ ችሏል። አራተኛው ዛሬ ምን ይሁን አብረን የምናየው ይሆናል። ዛሬ ደግሞ ያው ወሳኝ ጨዋታ አለ። እስቲ ይህንን ጨዋታ በትንሹ ለመመልከት ያክል ፔፕ ሰሞኑን የሚጠቀመው 4-2-4 ነው የሚጠቀመውና ይህ አስተላለፍ በተለይ 20 ደቂቃዎች ጨዋታው በጀመረ 20 ደቂቃ ውስጥ እሱ ምክንያቱም በጣም ፕሬስ አድርጎ በተለይ ወደ ላይኛው መስመር አካባቢ 4 ተጫዋቾችን በማስጠጋት የተቃራኒ ቡድን ተጫዋቾችን ፕሬስ በማድረግ ከኋላ የሚተዋቸው ክፍተት ቦታዎች አሉና ይህንን አሁን ካራባው ካፕ ላይ አርሰናልን በዚህኛው መንገድ ነው ያሸነፈው። ይህኛው አስተላለፍ አንደኛ በጣም ክሊኒካል የሆኑ አጥቂዎች ሌላ ቡድን ላይ ማለት እሱ ከሚጫወተው ሲቲ ከሚጫወተው ቡድን ጋር ካለው በጣም ይጠቃል። ምክንያቱም 4-2-4 ስትጫወት 4 ተጫዋቾችን ወደፊት ወደ ተቃራኒ ቡድን የምታስጠጋው የዛን መሀል ሜዳ ላይ 2 ተጫዋቾች ይቀራሉ። ከነሱ ተከላካይ ጀርባ የሚቀረው ከነሱ ማለት ተከላካይ ከጀርባ የሚቀሩት 4 ተጫዋቾች ናቸው። ስለዚህ እነዚህ 4 ተጫዋቾችም ወደፊት ስለሚጠጉ ከበረኛውና ከተከላካዮቻቸው መካከል ስፔስ ይኖራል። ያንን ደግሞ በጣም ጠንካራ የሆነና ፈጣን የሆነ አጥቂዎች ካሉ ያንን ቦታ በደንብ ማጥቃት ይችላሉ ብዬ አስባለሁ። ይሄ 4-4 ማለት ይሄ 4-2-4 በመከላከል ወቅት ወዴት ነው የሚሆነው? ወደ 4-4-2 ነው የሚቀየረው። ይሄኛው ፎርሜሽን ደግሞ በጣም አብዝቶ የሚጠላው አንደኛው ነገር ምን አለ መሰለህ? አንደኛ በእግሩ የሚጫወት ግብ ጠባቂንና በጣም ሞባይል ድብልቅ ያልሆኑ ትራዲሽናል 10 ቁጥሮች ከሌለ ከሰከንድ ቦሎች ወይም እነዚህ ሁለተኛው ጎል የሚባሉት ናቸው ማሸነፍ የሚችል ስትራይከር ብዙ አሰልጣኞች በጥሎ ማለፍ ላይ እኔን ፈጻሚዎች ላይ ይጠቀሙታል። ይህ ፎርሜሽን አንድ ጊዜ አስታውሳለሁ ዩናይትድ በኤፍኤ ካፕ ሲቲን ሲያሸንፍ ኤሪክ ቴን ሃግ በዚህ ፎርሜሽን ነው ማንቸስተር ሲቲን ያሸነፈው። እንዴት ያደርጋል መሰለህ? 4 ተጫዋቾች ተከላካይ ማለት ተቃራኒ ቡድን ተጫዋቾችን 4ቱ ፕሬስ እንዲያደርጉ ነው ማለት ኳስ በረኛውም ወይም ኳስ ተከላካዩ ወደ መሀል ሜዳ ኳስ ፓስ እንዳያደርግ ነው ፕሬስ የሚያደርጉት። እነሱ ፕሬስ ያደርጉ በተጠጉ ቁጥር በጣም በፓወር ነው። ምክንያቱም 4 ተጫዋቾች 4 ተከላካዮች ማርክ በሚያደርጉበት ሰዓት በረኛው ለማንም ኳስ መስጠት አይችልም። የዛኔ ወዴት ነው ሃይቦል ያደርጋል ማለት ነው። በዚህ ሰዓት የሚያስፈልገው በረኛ ምን አይነት በረኛ ነው? በጣም ጎበዝ የሆነ በረኛ። አሁን ለምሳሌ የባየር ሙኒኩ ኑዌር፣ ይሄ የባርሳው በረኛ የነበረው ኦርቶጋ ማሪክ በረኛ ነው። ማኑኤል ኑዌር፣ ተር ስቴገን እና ኤንደርሰን እነዚህ በረኛዎች በጣም ጎበዝ ናቸው። ምክንያቱም ኳሶችን ረጅም ቦል በማድረግ ቀጥታ ለአጥቂው ኳስ ያደርሳሉ። ለራሳቸው አጥቂ ማድረስ ይችላሉ። ራያ ሰሞኑ ደግሞ በጣም አቋሙ ልክ አይደለም፣ ኳሶችን ያበላሻል አይነት ነገር። ምክንያቱም ምንም ቢሆን ግን ራያ አሁን ያንን ኳስ ቢያበላሽም ዛሬ ላይ ያው በኤፍኤ በካራባው ካፕ አርሰናል ሲሸነፍ የነበረው ኬፓ ነው። ምክንያቱም ኬፓ ያንን ማድረግ ስላልቻለ ነው አርሰናል ሲጠቃ የነበረው። ዛሬ እንግዲህ ዴቪድ ራያ እንዴት እንደሚያደርግ አብረን የምናይ ይሆናል እንጂ እንደዚህ አይነት ፕሬስ አድርጎ ሲመጡ
እንደዚህ ጥሩ በረኛ ያላቸው ቡድን ይጠቀማሉ። ምክንያቱም ትቶ የሚመጡት ስፔስ ከጀርባ ስላለ ያንን በደንብ ያጠቃሉ ብዬ አስባለሁ። ሌላው ደግሞ ሁለተኛው ደግሞ ምንድነው ይሄ እነሱ ማለት አጥቂያቸው የመጀመሪያ አሁን የሚያደርጉ ምንድነው ፕሬስ ብቻ ስለሆነ የመጀመሪያው አራቱ የሚያደርጉት የአርሰናል ተከላካይ አማካዮች የዛን ሰዓት ምንድን ማድረግ ያለባቸው ቸርኪን እና ሃላንድን በደንብ ነው ማርክ ማድረግ ያለባቸው። ምክንያቱም እነሱ ናቸው የዛ የሲቲ የጋርዲዮላ ዋናው። ሃላንድ ጎል ላያስቆጥር ይችላል ጫወቱ፣ ምክንያቱም እነሱ ፕሬስ አድርጎ በወጡ ቁጥር ምንድነው ከጀርባ ኦራይል የሚባል አዲስ የመጣው እንግዲህ ኮከቡ ልጅ በጣም እያጠቃ ያለው በአርሰናል ላይም ጎል ያስቆጠረው እሱ ነው። ቼልሲም በቅርቡ በእንዲህ አይነት መንገድ ነው ፕሬስ አድርገው ውጤት ማስጣል የቻሉት። ስለዚህ ዛሬ ፔፕ ይህንን አስተላለፍ ይዞ የሚገባ ከሆነ አርቴታ ለዚህም ይሆን አስተላለፍ ይዞ ካልገባ ነገሩ ከባድ ነው የሚሆነው። ምክንያቱም እንደዚህ ማድረግ ማን ቱ ማን ማርክ አድርገህ ተጫዋቾችን ማታስቆም ከሆነ እንግዲህ ያለው አማራጭ ምንድን ነው? እንደተለመደው ፔፕ ኢሚሬት ላይ መጥቶ እንዳደረገው አርቴታም ባሳቁሞ 1 ነጥብ ይዞ መውጣት ለአርሰናል በጣም ቆንጆ ነው ብዬ ነው ማስበው። ምክንያቱም ከመሸነፍ እዛ ሜዳ ላይ ሄዶ አቻ መውጣት ዛሬ ለአርሰናል ጥሩ አጋጣሚ ነው። ምክንያቱም አርሰናል 2 አድቫንቴጅ ይዞ ነው ወደ ኢቲሃድ ስቴዲየም የሚሄደው። አንደኛ ከቻለ ማሸነፍ፣ ሁለተኛ ደግሞ አቻ መውጣት። ይሄ ነው ለአርሰናል ተጫዋቾችም ሆነ ለአርሰናል የሚያስፈልገው ነገር። ዛሬ ላይ እነዚህ ተጫዋቾች ይህን ሲቲ ሄዶ ኢቲሃድ ስቴዲየም ላይ ሄዶ ማሸነፍ ብቻ 3 ነጥብ ብቻ አይደለም፣ ለ20 ዓመታት ለ22 ዓመታት በዋንጫ ለተራበ ቡድን እና ከ22 ዓመት በኋላ ታሪክ ለመስራት እየተጋፉ ማለት በጣም አቅማቸውን ጉልበታቸውን እየሰው ያሉ ተጫዋቾች ይሄ እነሱ የመጨረሻ እድላቸው ነው ብዬ ነው ማስበው። ምክንያቱም ከዚህ በኋላ በሲቲ ሜዳ ነጥብ የሚጥሉ ከሆነ ሲቲ ቀሪ ጨዋታውን ሲያሸንፍ በነጥብ እኩል ይሆናሉ። ያ ደግሞ ተጫዋቾች ላይ የሚያመጣው ጫና አለ። ከ22 ዓመት በኋላ አርሰናል እዛ ሜዳ ላይ ሄዶ አቻ የሚወጣ ከሆነ በፊት መጀመሪያ ላይ እንደገለጽኳቸው 3 ጨዋታዎችን ከሜዳ ውጪ በማሸነፍ ዋንጫ አረጋግጠዋል። ዛሬ 3ቱንም ሙሉ አሸንፈው አይደለም በቶተናም ስቴዲየም 2 እኩል ወጥቶ ነው ያረጋገጡት። ልክ እንደዛው ዛሬ አርሰናል ቢያንስ አቻ ወጥቶ ከመጣ በቃ ከዚህ በኋላ ሲቲም ተስፋ ይቆርጣል። ቀሪ ጨዋታዎቹም ለአርሰናሎች ያለው ጥሩ መልካም ስለሆኑ ቀላል ስለሆኑ ዋንጫውን ያነሳል የሚል ግምት አለኝ። እናንተም እንግዲህ ከስር አርሰናል በዚህ መንገድ ቢገባና በዚህ አስተላለፍ ቢጠቀም ሲቲን ማሸነፍ ይችላል ብላችሁ የምታስቡትን ሀሳብ አስተያየት ኮመንት አድርጉልኝ። አመሰግናለሁ።